ሩሲያ ለኢራን የመረጃ ድጋፍ እያደረገች መሆኑ ሲነገር አሜሪካ ደግሞ በደማቫንድ ተራራ ስር በሚገኘው የኢራን የሚሳኤል ማከማቻ ላይ ጥቃት ማድረሷ ሲዘገብ፣ ኢራን በበኩሉ አሮጌ መሳሪያዎችን ብቻ መጠቀሟን ስታስታውቅ ዘመናዊ የጦር መሳሪያዎችን ለተራዘመ ጦርነት ማዘጋጀቷን አስታውቃለች። ዋሽንግተን ፖስት ጉዳዩን የሚያውቁ 3 ከፍተኛ የስራ ኃላፊዎችን ጠቅሶ እንደዘገበው ሩሲያ በመካከለኛው ምስራቅ የሚገኘውን የአሜሪካ ኃይሎችን ኢላማን ለማድረግ የሚረዳ የደህንነት መረጃ ለኢራን እየሰጠች ትገኛለች ሲል ዘግቧል። ይህም የአሜሪካ የጦር መርከቦችና አውሮፕላኖች የሚገኙበት ቦታ ማሳወቅን እንደሚያካትት ተዘግቧል። ዘገባው አክሎም እንደገለጸው ይህ የኢላማ መረጃ አሰጣጥ ሌላኛው የአሜሪካ ዋነኛ ተቀናቃኝ ሩሲያ በዚህ ጦርነት ውስጥ በቀጥታ ባይሆንም እንኳን በተዘዋዋሪ እየተሳተፈች መሆኑን የሚያሳይ የመጀመሪያ ምልክት መሆኑ ተገልጿል። በመካከለኛው ምስራቅ ያለው ውጥረት አስከፊ ደረጃ ላይ በደረሰበት በዚህ ወቅት የኢራን ወታደራዊ አመራሮች እስካሁን ወደ ጠላቶች የላኳቸው ድሮኖችና ሚሳይሎች ጊዜ ያለፈባቸውና መጋዘን ለማጽዳት የተጠቀሙባቸው መሆኑን በመግለጽ ዓለምን አስገርሟል። እውነተኛውና ዘመናዊ የጦር መሳሪያ ክምችት ገና ከመጋዘን እንዳልወጣ የገለጹት አመራሮቹ ሀገሪቱ በመቶዎች የሚቆጠሩ ሜትሮች ጥልቀት ላይ ከሳተላይት እይታ የተሰወሩ በከባድ ቦምቦች የማይደመሰሱ የሚሳይል ከተሞች መገንባቷን ይፋ አድርገዋል። ይህ የኢራን ስልት ሆን ተብሎ በርካታ ቁጥር ያላቸው ርካሽ ድሮኖችን በመላክ የእስራኤል አይረን ዶም እና የአሜሪካን የመከላከያ ሲስተሞች ስራ በማስበዛት እንዲዝሉ የማድረግ ዓላማ እንዳላቸው የደህንነት ተንታኞች ይናገራሉ። አሮጌ ሞዴሎችን በጦርነት ላይ በመጠቀም መጋዘኖቿን በማጽዳት አዳዲስና በድምፅ ፍጥነት 5 እጥፍ የሚጓዝ ሃይፐርሶኒክ ሚሳይሎችን እንዲሁም የድሮን መንጋዎችን ለመተካት እንዳጋጣሚ እየተጠቀሙባቸው መሆኑ ተመላክቷል። ምንም እንኳን ንግግሩ ለፕሮፓጋንዳ የታለመ ቢሆንም የምዕራባውያን የደህንነት ተቋማት ግን ነገሩን በቀላል አልተመለከቱትም። ኢራን ምድሬ በሚሳይል ተሞልታለች ስትል የሀገሪቱ ስትራቴጂካዊ ክምችት ለማሳየት ሲሆን አሮጌውን ነው የላኩት ማለቷ ደግሞ ቀጣዩ ጥቃት እጅግ የከፋ እንደሚሆን የምታሳይበት የስነ ልቦና ጦርነትን እንደሆነም ይታመናል። ይህ ዛቻ ወደ ለየለት ቀጠናዊ ጦርነት ያመራል ወይስ በቃላት ፍጥጫ ብቻ ይቆማል የሚለው ግን አሁንም የዓለም ስጋት ሆኖ ቀጥሏል። ኢራን 150 ኪሎ ግራም የሚመዝን ፈንጅ የታጠቀ አራሽ 2 የተሰኘውን አጥፍቶ ጠፊ ድሮን በኩዌት በሚገኝ የአሜሪካ ጦር ሰፈር ላይ መተኮሷም ተዘግቧል። አራሽ 2 የተሰኘው ረጅም ርቀት ተጓዥ የጥቃት ድሮን ስልታዊ በሆነ ወታደራዊ ኢላማዎች ላይ ጥልቅ ጥቃት ለመሰንዘር ታስቦ የተሰራ ሲሆን፣ በሌላ ዜና ደግሞ የአሜሪካው ፓትሪዮት ሚሳይል መከላከያ ከደቡብ ኮሪያ ተነቅሎ ወደ ኢራን ጦር ሊዛወር መሆኑ ተሰምቷል። አሜሪካ በደቡብ ኮሪያ የሚገኘው የፓትሪዮት ሚሳይል መከላከያ ስርዓቶቿን በኢራን ላይ ለተከፈተው ጦርነት ለመጠቀም ወደ መካከለኛው ምስራቅ ልታዘዋውራቸው እንደምትችል የደቡብ ኮሪያ የውጭ ጉዳይ ሚኒስተር ቾ ሂዩን ይፋ ማድረጋቸውን አልአረቢያ ዘግቧል። ሚኒስተሩ ይህን የገለጹት አንዳንድ የሚሳይል መከላከያ ክፍሎች በአገሪቱ ውስጥ ካሉባቸው ቦታዎች ተነቅለው ወደ ኦሳን አየር ኃይል ጣቢያ መወሰዳቸውን ተከትሎ በፓርላማ በቀረበባቸው ጥያቄ ሲሆን፣ በጉዳዩ ላይ በሁለቱ ሀገራት ወታደራዊ አመራሮች መካከል ውይይት እየተደረገ መሆኑም ተረጋግጧል። እንደ አልአረቢያ ዘገባ ከሆነ በደቡብ ኮሪያ የሚገኘው የመንግስት ምንጮች የአሜሪካ ግዙፉ የጦር ጭነት አውሮፕላን ወደ ኦሳን አየር ማረፊያ መድረሳቸውን፣ የሚሳይል መከላከያ ስርዓቶቹን ወደ መካከለኛው ምስራቅ ለመውሰድ ዝግጅት እየተደረገ መሆኑን ጠቁመዋል። ምንም እንኳን የደቡብ ኮሪያው ሚኒስተር የዝውውሩ ትክክለኛ ጊዜ ለመናገር ባይችሉም አሜሪካ ከየትኛውም ሀገር የምታገኘውን ወታደራዊ ድጋፍ እንደምትቀበል ፕሬዝዳንት ዶናልድ ትራምፕ መናገራቸውን ዘገባው አስታውሷል። በደቡብ ኮሪያ የሚገኘው የአሜሪካ ጦር በበኩሉ ለደህንነት ሲባል ስለ ወታደራዊ ቁሳቁሶች እንቅስቃሴ አስተያየት ከመስጠት ተቆጥበዋል። አሜሪካና እስራኤል በኢራን የኒውክሌርና የባላስቲክ ሚሳይል አቅም ላይ ያነጣጠረ ጥቃት መክፈታቸውን 8ኛ ቀኑን መያዙን አልአረቢያ ጠቅሷል። ደቡብ ኮሪያ ከሰሜን ኮሪያ ለሚሰነዘሩ ጥቃቶች መከላከያ እንዲሆኑ 28500 የአሜሪካ ወታደሮችና የፓትሪዮት ሚሳይል መከላከያዎችን ያሰማራች ቢሆንም አሁን ያለው የመካከለኛው ምስራቅ ውጥረት እነዚህ ወሳኝ የጦር መሳሪያዎችን ወደ ጦርነት ቀጠናው እንዲዛወሩ እያደረገ መሆኑ ተመላክቷል። አሜሪካ በኢራን ወታደራዊ ኢላማዎች ላይ ጥቃት የሰነዘረች ሲሆን ከዋነኞቹ ኢላማዎች መካከል አንዱ በደማቫንድ ተራራ ማውንቴን ደማቫንድ ስር የሚገኘውና የኢራን ስትራቴጂካዊ የከርሰ ምድር ወታደራዊ ጣቢያ የሆነውን የሚሳይል ማከማቻ መሆኑን መረጃው አመላክቷል። እንደ ዘገባዎቹ ከሆነ ይህ የጦር ሰፈር የኢራን የርቀት ተተኳሽ ሚሳይል ከአየር ጥቃት ለመከላከልና ወሳኝ የሆነ ስትራቴጂካዊ መሳሪያዎችን ደህንነቱ ለመጠበቅ ሲባል በተራራ ውስጥ በጥልቀት የተገነባ መሆኑም ተገልጿል። እስካሁን ድረስ የኢራን ባለስልጣናት በደረሰው ጉዳት ላይ ይፋዊ መግለጫ ባይሰጡም በአሜሪካ በእስራኤልና በኢራን መካከል ያለው ወታደራዊ ፍጥጫ እየተባባሰ በመምጣቱ በቀጠናው ያለው ሁኔታ አሁንም በከፍተኛ ውጥረት ውስጥ ሆኖ ይገኛል። የጸጥታ ምንጮች እንደሚጠቁሙት ይህ ጥቃት የኢራንን የረጅም ጊዜ የአጸፋዊ ሚሳኤል የማጥቃት አቅም ለማዳከም የታለመ ሊሆን ይችላልም ተብሏል። የአሜሪካ መከላከያ ሚኒስተር ፒት ሄግሴት በኢራንና በዋና ከተማዋ ቴህራን ላይ የሚፈጸመው የጥቃት ኃይል በከፍተኛ መጠን ሊጨምር መሆኑም ተናግረዋል። አሜሪካና እስራኤል ካለፈው ሳምንት መጨረሻ ጀምሮ በኢራን ላይ የከፈቱት ጥቃት በተመለከተ ለጋዜጠኞች ማብራሪያ የሰጡት መከላከያ ሚኒስተሩ ሄግሴት የማጥቃት ዘመቻው በቆራጥነት እያደገ መሆኑን ገልጸዋል። ኢራን ይህንን ጥቃት ሰምታ መቀጠል አንችልም ብላ ተስፋ ታደርጋለች ተብሎ የታሰበ ሲሆን ይህ አደገኛ እጅግ መጥፎ ስሌት ነውም ተብሏል። አሜሪካ ምንም የተተኳሽ እጥረት እንደሌለባትና የማጥቃት ዘመቻዋን እስከፈለገች ድረስ ማስቀጠል እንደምትችልም ተናግረዋል። ገና መዋጋት መጀመራችን ነው፣ የምንዋጋው በቆራጥነት ነው ሲሉም ተደምጠዋል። እንግሊዝ የአሜሪካ አየር ኃይል ኢራን ላይ ለሚፈጽመው ጥቃት የጦር ሰፈሯ እንዲጠቀም አለመፍቀዷን የተቹት ሄግሴት አሁን ግን ብርታ
ብሪታንያ መስማማቷን ዘመቻውን ለማጠናከር እንደሚያግዝ አስረድተዋል። ተሳክቶልናል፣ እናም አሁን ቦምብ ጣይ አውሮፕላኖቻችን ለማሰማራት እንደ አንድ መንገድ እየተጠቀምንበት ነው ያሉት መከላከያ ሚኒስተሩ ይህ እርምጃ ኢራን ላይ ለተከፈተ ወታደራዊ ዘመቻ ተጨማሪ አቅሞችና ተጨማሪ የመከላከያ ብቃት እንደሚያስገኝ እንዲሁም ተደጋጋሚ የቦምብ ጥቃቶችን ለመፈጸም እንደሚያስችል አብራርተዋል። በኢራን ቴሄራን ላይ የሚወርደው የጥቃት ኃይል በከፍተኛ መጠን ሊጨምር ነው ሲሉም አክለዋል። አሜሪካና እስራኤል እያጠቁ ያሉት የኢራን ተቃዋሚዎችን ኢላማ የሚያደርጉትን ኃይሎች እንደሆነም ተናግረዋል። የእስራኤል መከላከያ ሰራዊት በቴሄራን እምብርት በሚገኝ የኢራን ከፍተኛ የፖለቲካ የሃይማኖት መሪዎች ቅጥር ግቢ ስር የተገነባውን እጅግ ዘመናዊ የከርሰ ምድር ምሽግ በቦምብ ማጋየቱን አስታውቋል። በስካይ ኒውስ ዘገባ መሰረት ወደ 50 የሚጠጉ የእስራኤል የጦር ጀቶች በዚህ ጥቃት ላይ የተሳተፉ ሲሆን ዋና ኢላማቸውን በጦርነት ወቅት የኢራኑን የበላይ መሪ አሊ ኻሜኒን ለመጠበቅ ታስቦ የተገነባውን ምሽግ መሆኑን ገልጸዋል። አይዲኤፍ በማህበራዊ ገጹ ባጋራው ተንቀሳቃሽ ምስል የካሚኒ ወታደራዊ ባንከር ሙሉ በሙሉ ማፍረሱን ይፋ አረጋግጧል። በጥቃቱ የደረሰው የሰው ሕይወት መጥፋትና የንብረት ውድመት መጠን እስካሁን በዝርዝር ባይታወቅም ይህ እርምጃ በእስራኤል በአሜሪካና በኢራን መካከል እየተፋፋመ የመጣ ወታደራዊ ግጭት ከፍተኛ ደረጃ ላይ መድረሱን አመላካች ሆኗል። ባለፉት ጥቂት ቀናት በአሜሪካና በእስራኤል የተሰነዘሩ ተከታታይ ጥቃቶች በኢራን ውስጥ ከፍተኛ ቀውስን ፈጥሯል። የኢራን ቀይ ጨረቃ ማህበር በሰጠው መግለጫ ጥቃቱ በአገሪቱ በሚገኙ 131 ከተሞች ላይ ጉዳት ማድረሱና በቅርብ ዓመታት ውስጥ በኢራን ላይ ከተፈጸሙት እጅግ ሰፊ ወታደራዊ ጥቃቶች አንዱ መሆኑን ገልጿል። አሜሪካ ባለፉት 72 ሰዓታት ብቻ ኢራን ውስጥ በሚገኙ 200 ገደማ ኢላማዎች ላይ ጥቃት መፈጸሙን በዚህም የቴህራን የድሮንና ሚሳኤል አቅም በከፍተኛ ደረጃ ማዳከሟን የአሜሪካ ማዕከላዊ እዝ ዋና አዛዥ ብራድ ኩፐር ተናግረዋል። የአሜሪካ ጦር በአሁኑ ሰዓት የኢራን ሚሳኤሎች የማምረት አቅም ለማውደም እየሰራ መሆኑን ሲገልጽ ዋና አዛዡ አሜሪካ በኢራን የሚሳኤል ማስወንጨፊያና መሰረተ ልማት ላይ እያካሄደች ስላለ ወታደራዊ ዘመቻ መግለጫ ሰጥተዋል። ባለፉት 72 ሰዓታት ብቻ አሜሪካ ቦምብ ጣይ አውሮፕላኖችን ኢራን ውስጥ በጥልቀት ገብተው 200 ገደማ ኢላማዎችን አጥቅተዋል ብለዋል። የአሜሪካ ቢቱ ቦምብ ጣዮች ባህር ላይ የሚገኙ የሚሳኤል ማስወንጨፊያ ስፍራዎችን ኢላማ በማድረግ 900 ኪሎ ግራም የሚመዝኑ በርካታ ቦምቦችን ጥለዋል ሲሉም ተናግረዋል። ኩፐር የኢራን ኤሮስፔስ እዝን ኢላማ አድርገው ይህም እርምጃ የኢራን አሜሪካ ላይ ስጋት የመፍጠር አቅም ያዳክማል ሲሉም አክለዋል። ከሐሙስ ምሽት አንስቶ ካለፉት ቀናት አንጻር ከባድ የተባለ ጥቃት በኢራን የተለያዩ አካባቢዎች እና ዋና ከተሞች በቴህራን ውስጥ እየተፈጸሙ መሆኑን ከስፍራ የሚወጡ መረጃዎች ይገልጻሉ። ቢቢሲ ያነጋገረው አንድ የቴህራን ነዋሪም ከተማው ውስጥ ተከታታይ ፍንዳታዎች እየተሰማ መሆኑን ገልጾ ቤታችን በተከታታይ በየ5 ደቂቃው እየተንቀጠቀጠ ይገኛል፣ ትላንትና ማታ ከሁሉም የከፋው ምሽት ነበርም ሲልም ገልጿል። ሌላ ነዋሪ ደግሞ አስከፊ ነበር፣ በጣም እየደበደቡ ስለነበረ ሁሉም መስኮቶች ሲንቀጠቀጡ ነበር ስትል ሁኔታውን አስረድታለች። በሌላ በኩል ኢራን በቀጠናው አገራት ላይ ጥቃት መፈጸሟን ስትቀጥል ባህሬን በሁለት የእንግዳ ማረፊያና መኖሪያ ህንፃዎቿ ላይ የአየር ጥቃት መፈጸሙን አስታውቃለች። ሳውዲ አረቢያና ኳታርን በተመሳሳይ ወደ አየር ክልላቸው የገቡ ሚሳይሎችና ድሮኖችን መምታታቸውን ሲገልጹ የጦር መሳሪያ ክምችት መሟጠጥ የኢራንን ግጭት ላይ ምን ተጽዕኖ ሊያሳድር ይቻላልም እየተባለ ይገኛል። የቀድሞ ኢራን ጠቅላይ መሪ አያቶላህ አሊ ካሚኒ ጥቃት በሚፈጸምበት ጊዜ ይጠለሉበታል ተብሎ የተሰራ ነው የተባለው ከመሬት በታች ያለ ምሽግ ማውደሙን የእስራኤል ጦር ሲያስታውቅ በከፍተኛ ሁኔታ ለደህንነት ጥበቃ መች እንዲሆን ተሰርቷል የተባለውን ከጥቃት የሚከላከል ምሽግ ለማውደም 50 የአየር ኃይል ተዋጊ ጀቶች መሳተፋቸውን የእስራኤል መከላከያ ገልጿል። ጨምሮም ይህ ለሟቹ የኢራን ጠቅላይ መሪ በአደጋ ጊዜ ደህንነቱ የተጠበቀ የህዝብ ማዕከል ይሆናል ተብሎ ወደ ታሰበበት ምሽግ ከመዘዋወራቸው በፊት ተደምስሷል ብሏል። ምሽጉ በቴህራን ማዕከላዊ ክፍል ውስጥ ካሉ በርካታ ጎዳናዎች ጋር የተሳሰረ መሆኑና የኢራን ከፍተኛ ባለስልጣናት የሚጠቀሙበታል ተብሎ እንደነበረ የእስራኤል ጦር አስታውቋል። የኢራኑ ፕሬዝዳንት ማሱድ ፐዚሽኪያን በሀገራቸውና አሜሪካንን አንዳንድ ሀገራት ለማደራደር ጥረት ጀምረዋል ሲሉም ተናግረዋል። ፕሬዝዳንቱ የትኞቹ ሀገራት ለድርድር ጥረት እያደረጉ እንደሆነ በይፋ ባይናገሩም በማህበራዊ ሚዲያ ገጻቸው ባሰፈሩት ጽሑፍ አንዳንድ ሀገራት ለማደራደር ጥረት ጀምረዋል፣ በቀጠናው ዘላቂ ሰላም እንዲሰፍር ቁርጠኛ መሆናችን ግልጽ መሆን አለበት፣ ሆኖም ግን የሀገራችን ክብርና ሉዓላዊነት ከማስከበር ወደ ኋላ አንልም ብለዋል። አሜሪካና እስራኤል በኢራን ላይ የከፈቱት ጦርነት 8ኛ ቀኑን የያዘ ሲሆን ቴህራን በባህረ ሰላጤው ሀገራት በሚገኙ የአሜሪካ ወታደራዊ ሰፈሮችና በእስራኤል ላይ የአጸፋዊ ጥቃት መፈጸሟን ቀጥላለች። የሀገሪቱ ፕሬዝዳንት በበኩላቸው የድርድር ትኩረት መሆን ያለባቸው የኢራን ህዝብ የናቁና ይህን ግጭት ያስከተሉ አካላት ናቸው ብለዋል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ከኢቢሲ ኒውስ ቴሌቪዥን ጋር ባደረጉ ቃለ ምልልስ የእግረኛ ሰራዊት ወረራን ጨምሮ ለየትኛውም አይነት ወታደራዊ ፊልማ ዝግጁ ነን ማለታቸውም አይዘነጋም። ኢራን የእግረኛ ወረራ ከተከፈተብን መቅሰፍት እንደሚፈጠር ስታስጠነቅቅ የውጭ ጉዳይ ሚኒስትሩ አባስ አራግቺ የእግረኛ ሰራዊት ወረራን ጨምሮ ለየትኛውም አይነት ወታደራዊ ፍልሚያ ኢራን ዝግጁ መሆኗን፣ እንዲህ ያለ እርምጃ በጠላቶቻችን ላይ መቅሰፍት እንደሚያስከትልም ተናግረዋል። ሚኒስተሩ ከኢቢኤስ ኒውስ ቴሌቪዥን ጋር ባደረጉ ቃለ ምልልስ ላይ የሀገራቸው ጦር ኃይሎች የትኛውም አይነት ከአሜሪካና ከእስራኤል የሚሰነዘር ጥቃት ለመጋፈጥ ዝግጁ መሆናቸውን ገልጸዋል። የእግረኛ ሰራዊቱን ወረራ ጨምሮ ለየትኛውም አይነት ጥቃት ዝግጁ ነን በማለት እየጠበቅናቸው ነው ሲሉ የሚመጣውን ባለን አቅም እንደምንጋፈጥ እርግጠኞች ነን፣ ከባድ መቅሰፍትም ይጠብቃቸዋል ሲሉም አስጠንቅቀዋል። ከዚህ በፊት 2 ጊዜ ድርድር መቀማጣቸውን ያነሱት አራግቺ 2 ጊዜ ድርድር ላይ እያለን ጥቃት ፈጽመውብናል ሲሉም ተናግረዋል። ከአሜሪካና ከእስራኤል ጋር የተኩስ አቁም ስምምነት ለመድረስ ኢራን ፍላጎት
እንደሌላትም ሲናገሩ የውጭ ጉዳይ ሚኒስተሩ ጨምረውም በአሁኑ ወቅት ኢራን ከፍተኛ የነዳጅ ምርት የሚተላለፍበትን ሆርሙዝ ሰርጥን የመዝጋት ፍላጎት እንደሌላት፣ ነገር ግን ጦርነት የሚባባስ ከሆነ እርምጃውን ከመውሰድ እንደማትቆጠብ ጠቁመዋል። እስራኤልና አሜሪካ በኢራን ላይ እየፈጸሙት ያሉት ጥቃት በመቀጠሉ ምክንያት በመካከለኛው ምስራቅ ሰላም የመስፈን እድሉ ጠባብ መሆኑን የመንግስታቱ ድርጅት አስታውቀዋል። የተባበሩት መንግስታት ድርጅት ሰብአዊ መብት ኮሚሽነር ቮልከር ቱርክ በመካከለኛው ምስራቅ ለሰላም እድል ሊሰጥ ይገባል ሲሉም ጥሪ አቅርበዋል። አሜሪካና እስራኤል ኢራን ላይ የከፈቱት ጦርነት ዛሬ ቅዳሜ 8ኛ ቀኑን የያዘ ሲሆን ኮሚሽነሩ ተፋላሚ ኃይሎች ሰላም እንዲያወርዱ አሳስበዋል። የፈረንሳይ ዜና ወኪል ኤኤፍፒ እንደዘገበው ኮሚሽነሩ ለጋዜጠኞች በሰጡት መግለጫ ይህንን እሳት ለማጥፋት ዓለም እርምጃ መውሰድ አለበት፣ አሁን እያየን ያለነው ነገሮች ማቃጣጠል፣ ማጋጋል፣ ማፈንዳት፣ ማውደምና መግደል ነው ብለዋል።